አህለሱና ወልጀማዓንን ወይም ደግሞ ሱንይንን ብለው የሚያስቡ ሰዎች ሺዓ ከሚባሉት ጠቅላላ በሚባል ደረጃ የነሱ ዘገባዎችን ሐዲሶቻቸውን አይቀበሏቸው። ሺዓዎችን ብትጠይቋቸው የአህለሱና ወልጀማዓንን የሚሉ ሰዎች የነ ቡኻሪ የነ ሙስሊም የነ አህመድ የነ ትርሚዚ የነ አቡ ዳውድ ዘገባዎችን በሙሉ አይቀበሉት። ከዚህ በፊት የሆነ ሰው በሁሉም ሐዲስ አይደለም በአንድም ሐዲስ የመካደ ሰው ካፍር ነው። በቡኻሪ መካድ በአላህ መካድ በነብዩ መካድ በቁርአኑ መካድ እንደሆነ ነው አድርገው ሲናገር ሰምቼ ነበር። አልሐምዱሊላህ አላህ Subhanahu Wa Ta'ala ይህንን ዲን እሱ በፈለገበት መንገድ ይጠብቀዋል። የሱን ቁርአን የሱን ኪታብንም የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ንግግራቸውን ወማ ينطق عن الهوى إن هو إلا وحي يوحى የተባሉትን ነብይ የሳቸውንም ንግግር አላህ Subhanahu Wa Ta'ala በፈለገበት መንገድ ያስጠብቀዋል። ለቁርአኑ ራሱ አላህ Subhanahu Wa Ta'ala ኢና ነሕኑ ነዘልና الذክረ ወኢና ለሁ ለሓፊዙን እኛው ራሳችንን ይህን ቁርአን ያወረድነው የምንጠብቀውም እኛ ነን ብሎ የቁርአንን መጠበቅ ኃላፊነቱን ማን ወስዷል? አላህ Subhanahu Wa Ta'ala ወስዷል። የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ደግሞ እሱ በፈለገበት መልኩ ያስጠብቀዋል። የሳቸው ንግግራቸው ተግባራቸውና ትዕዛዛቸው ክልከላቸው የተዘገበበት ሐዲስም አልሐምዱሊላህ የጠላ ቢጣላ እስከ ቅያማ ቀን ድረስ የተጠበቀ ሆኖ ይቀጥላል። የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ ለማጥፋት የሚንቀሳቀሱት እንቅስቃሴ ሙከራቸው ፀሐይን በእጃቸው ሊጋርዱ እንደሚሞክሩ ሰዎች ሊሆን አይችልም። አላህ Subhanahu Wa Ta'ala ይህንን ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ላይ ሲያወርድ የሚያብራራ አካል አድርጎለታል። ማን ነው የሚያብራራው? ነብዩ ሰለላሁ ዐለይሂ ወሰለም እንዲያብራሩ ታዘዋል። ቁርአን ላይ የተጠቀሱ ነገሮችን ማን እንዲያብራራ? ነብዩ ሰለላሁ ዐለይሂ ወሰለም እንዲያብራሩ። የነብዩ ሰለላሁ ዐለይሂ ወሰለም ማብራሪያዎች የተዘገቡበትን ሐዲስ ነው ይህ ሰውና አምሳዮቹ ለማጥፋት የሚፍጨረጨሩት ማለት ነው። በጭራሽ የሚሳካ ተግባር አይደለም። አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ወአንዘልና ኢለይከ الذክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ይህንን ቁርአን ባንተ ላይ አወረድነ ወደ ሰዎች የተወረደላቸውን ቁርአን እንድታብራራላቸው። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ የተጠቀሱ ነገራቶችን ይህንን በዚህ አይነት መልኩ ስሩ፣ ይህንን በዚህ አይነት መልኩ ተረዱ እያሉ ያስተላለፉት ትዕዛዝ ክልከላቸው መልእክታቸው የተዘገቡበት ሐዲስ ነው። ቁርአንና ትክክለኛ የሆኑ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችን በትክክል አብረን ይዘን ካልሄድነ ቁርአንን ብቻ የሚይዝ ሰው በቁርአን ላይ በጣም የሚሳሳታቸው ትልልቅ ስህተቶች አሉ። ቁርአንን በትክክለኛ መልኩ ሊረዳ ጭራሽ አይችልም። አሁንም ቁርአንን ብቻ እንያዝ ሐዲስን እንተው ለሚል የጥመት ንግግራቸው ይህ ሰው ያቀረበው ማስረጃ ምንድነው? አህለሱና ወልጀማዓንን ወይም ደግሞ ሱንይንን ብለው የሚያስቡ ሰዎች ሺዓ ከሚባሉት ጠቅላላ በሚባል ደረጃ የነሱ ዘገባዎችን ሐዲሶቻቸውን አይቀበሏቸው። ሺዓዎችን ብትጠይቋቸው የአህለሱና ወልጀማዓንን የሚሉ ሰዎች የነ ቡኻሪ የነ ሙስሊም የነ አህመድ የነ ትርሚዚ የነ አቡ ዳውድ ዘገባዎችን በሙሉ አይቀበሉት። በመጀመሪያ ደረጃ አህለሱና ወልጀማዓዎች የሚያቀርቡትን ሐዲስ ሺዓዎች የማይቀበሉበት ምንም አይነት ትክክለኛ ማስረጃ የላቸውም። ምክንያቱም አህለሱና ወልጀማዓዎች የሚያቀርቡት ሐዲስ በትክክል ከነብዩ ሰለላሁ ዐለይሂ ወሰለም የተዘገቡ ትክክለኛ ሐዲሶችን፣ ሺዓዎች ደግሞ የሚያስተላልፉት የሚያወሩት ዘገባ በትክክለኛ ምንጭ አልተረጋገጠም። ይህንን እኛ ሳይሆን ራሳቸው ማስረጃ ነው ብለው በሚያቀርቡት ነገር ማረጋገጥ ይቻላል። እንደሚታወቀው ሺዓዎች በአልይ ላይ ነው የተለያዩ ዘገባዎችን የሚያወሩት። ነገር ግን ከአልይ የሚያወሩትን ነገር ትክክለኛ ሰነድ አይገኝም። ለዚህም የሚያቀርቡትን ማስረጃ ሰነዱን በምንመለከትበት ጊዜ በትክክለኛ ሰነድ ያልመጣ ወይም ደግሞ የተዋሸ ወይም ደግሞ የተቀጠፈ ሆኖ እናገኘዋለን። ለዚህ ነው አህለሱና ወልጀማዓዎች የማይቀበሏቸው። የሚያወሩት ነገር በትክክለኛ ሰነድ ያልተረጋገጠ ስለሆነ ነው። ይህንንም ደግሞ እኛ አይደለም የምንልባቸው። በአልይ ጊዜ የነበሩ ታላላቅ ታቢዒዎች በእነሱ ጊዜ ራሱ እነዚሁ የሺዓ አካላቶች በአልይ ላይ በጣም ብዙ ውሸቶችን እንደሚዋሹ ተናግረዋል። ለምሳሌ አብዱራህማን ኢብኑ አቢ ሌይላ የተባለ ታላቅ ታቢዒ በይሃቂ እንደዘገቡት ምን ይላል? ሶሒብቱ ዓሊየን ፊል ሐደሪ ወሰፈር ወአክሰሩ ማ ዩሐዲሱነ ዐንሁ ባጢሉን። ዓሊይን በጉዞም ላይ በአገር ቤትም ላይ አብሬው ብዙ ጊዜ ቆይቻለሁኝ። በዓሊይ ላይ በአብዛኛው የሚያወሩት ነገር ውሸትና ቅጥፈት ነው ይለናል። ዓሊይ ጋር ረጅም ጊዜን ያሳለፈ ታላቅ ታቢዒ ማለት ነው። አሁንም ወደፊትም በትክክለኛ ሰነድ የመጡ ነገራቶችን እንቀበላለን። በትክክለኛ ሰነድ ያልመጣ ነገር ደግሞ ውሸት ነው፣ ቅጥፈት ነው ማለት ነው። በዚህ ኢስናድ በሚባል ሰነድ በሚባል ትልቅ የዲን መሰረት
የማንኛውም የቢድዓ አካላት ቅጥፈት ወደዚህ ዲን እንዳይጠጋ አላህ መጠበቂያ አድርጎታል። እና አብዱላህ ኢብኑል ሙባረክ እንደሚሉት አልኢስናዱ ሚነዲን ወለውላ አልኢስናዱ ለቃለ መን ሻአ ማሻ። ሰነድ የዲን አካል ነው። ይህ ሰነድ የሚባል ነገር ባይኖር ኖሮ የፈለገ ሰው የፈለገውን ይናገር ነበር ብለው እንደሚሉት አልሐምዱሊላህ አላህ ትልቅ የዲን መጠበቂያ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በሳቸው ላይ የሚዋሹ ቅጥፈቶችን በሙሉ ማጣሪያ አላህ አድርጎታል። ሌላው እንደሰማችሁት የያዘውን የጥመት አስተሳሰብ ማራመድ አንዳንድ የውሸት ቅመሞች እንደሚጨምሩ ይታወቃል። እንደሰማችሁት ምንድነው ያለው? ከዚህ በፊት የሆነ ሰው በሁሉም ሐዲስ አይደለም በአንድም ሐዲስ የመካደ ሰው ካፍር ነው። በቡኻሪ መካድ በአላህ መካድ በነብዩ መካድ በቁርአኑ መካድ እንደሆነ ነው አድርገው ሲናገር ሰምቼ ነበር። ውሸት هذا بهتان عظيم ታላቅ የሆነ ቅጥፈት ነው። በቡኻሪ መካድ በአላህ እንደመካድ ነው። ሱብሃንአላህ ይህንን አህሉ ሱና ወልጀማዓዎች የሚል የለም። በቡኻሪ መካድ በአላህ እንደመካድ ያደረገው ማን ነው? ሱብሃንአላህ በዚህ አይነት መልኩ ነው እንግዲህ የጥመት አስተሳሰባቸውን ለመደገፍ ትክክለኛ ማስረጃ ሲያጡ መቅጠፍና መዋሸት የተለመደ የሆነ ተግባራቸው ነው። በቡኻሪ መካድ ሳይሆን የተባለው ቡኻሪ በትክክለኛ ሰነዳቸው ከነብዩ ሰለላሁ ዐለይሂ ወሰለም የዘገቡትን ሐዲስ መካድ ልክ በቁርአን እንደመካድ። ይህንንም እኛ አይደለንም ያልነው አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ነገር እንድንቀበል አዞናል። ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ። መልእክተኛ ይዞላችሁ የመጣውን ነገር ያዙ፣ የከለከላችሁን ነገር ደግሞ ተከልከሉ ብሏል። አላህ ሱብሓነሁ ወተዓላ አዞናል። ከመልእክተኛው የሆነ ትዕዛዝ መጥቶለት እኔ አልቀበልም ያለ ሰው ይከፍራል። ኢማሙል ቡኻሪ በትክክለኛ ሰነድ ከነብዩ ሰለላሁ ዐለይሂ ወሰለም የሆነን መልእክት ዘገቡ ማለት ትክክል ያ መልእክት ከነብዩ ሰለላሁ ዐለይሂ ወሰለም ለኛ ደርሶናል። ከዛ በኋላ አልቀበልም ማለት በቁርአን እንደመካድ ይቆጠራል። አዎ እዚሁ ጋር አያይዞ አሁንም የተናገረው ምንድነው? ኢማሙል ቡኻሪ አሁን ጀነት ናቸው አይደለም ብላችሁ ጠይቋቸው። ማንም ሰው ደፍሮ ጀነት ናቸው ማለት አይችልም። ሁሉም ፊርቃ። ይሄ ብቻ አይደለም፣ መሻይኾችን በሙሉ ራሳቸውን ጠይቋቸው። ኢማሙል ቡኻሪንም፣ ኢማሙ አህመድንም፣ ኢማሙ ሻፊዒንም፣ የሺዓዎችንም፣ የሰለፊዮችንም፣ የአሽዓራዎችንም አንተ የጀነት ነህ ወይ ብላችሁ ጠይቋቸው። ማንም ሰው ደፍሮ አዎ ነኝ አይልም። የጀነትና የጀሃነም መሆኑን የሚያውቀው አላህ ሱብሓነሁ ወተዓላ። እኛ አንድ ሰው መልካም ሲሰራ ወደ ኸይር ነገር ሲሯሯጥ ካየነው ይህ ሰው ከመልካም ሰዎች ነው ብለን ተስፋ እናደርጋለን። መጥፎ ሲሰራና መጥፎን ነገር ሲያሰራጭ ያየነውን ሰው ደግሞ ይህ ሰው የአላህ ቅጣት እንዳያገኘው ያስፈራለታል ብለን እንፈራለታለን እንጂ የጀሃነም ነው የጀነት ነው የአላህ ድርሻ ነው። ምንድነው ኢማሙል ቡኻሪ፣ ኢማሙ ሙስሊም፣ ሌሎችም የሐዲስ ሊቃውንት፣ ሌሎችም ታማኝ ዑለሞች ይህን ያህል እየለፉ የጀነት ናቸው ብለን ማንናገረው? የጀነትና የጀሃነም ብሎ መፈረጅ አላህ ሱብሓነሁ ወተዓላ የሱ ብቻ ስልጣን ስለሆነ ይህንን ማወቅ አለማወቅ ደግሞ ያስተላለፉት ነገር ትክክል ነው አይደለም ከሚል ጋር የሚጋጭ ነገር አይደለም። ምክንያቱም የተላለፈው መልእክት ትክክል ነው አይደለም ብለን የምናጣራበት ሰነድ የሚባል ራሱን የቻለ ዘርፍ ነው። የጀነት ነው የጀሃነም ብሎ ማወቅ ሌላ ጉዳይ ነው። የአላህ ሱብሓነሁ ወተዓላ እውቀት ነው። አስቡት፣ ሰውየው ለራሱ ጀነት ይሁን አይሁን የማያውቅ ሰው፣ እኛ ደግሞ የባስ ጭራሽ ለሰውየው የጀነት ይሁን የጀሃነም ማናውቀው የሆነውን ሰው እርሱ የጻፈውን ኪታብ የዲን መሰረት ነው ብለን ተቀብለን ስንኖር እየተጓዝን ያለነው ወደ ጀነት ነው ወይስ ወደ ጀሃነም? ወደ ጀነት ነው ወይስ ወደ ጀሃነም? አሁንም በትክክለኛ ምንጭ የተዘገበልንን ነገር እየተከተልን እስከሄድን ድረስ ቁርአንን እንደተከተልን ይቆጠራል። ቁርአንን መከተል ደግሞ ወደ ጀነት ነው የሚመራው። ስለዚህ የቡኻሪ የሙስሊም ሌሎችንም በትክክለኛ ምንጭ የመጡልን ሐዲሶች ማመንና በእነሱ መስራት ወደ ጀነት የሚያቃርብ ተግባር ነው። ምክንያቱም ሐዲስ ላይ የተዘገበን የነብዩ ሰለላሁ ዐለይሂ ወሰለም ንግግር መቀበል መታዘዝ አላህን እንደመታዘዝ ይቆጠራል። መን ይጢዕ ረሱለ ፈቀድ አጣዕ አላህ፣ መልእክተኛውን የታዘዘ አላህን እንደታዘዘ ይቆጠራል። እኛ መልእክተኛውን ሰለላሁ ዐለይሂ ወሰለም እየታዘዝን ነው። እነዚህ ሰዎች ደግሞ የመልእክተኛው ንግግር አያስፈልገንም እያሉ ነው። ስለዚህ ማን ነው በቁርአን እየካደ ያለው? ቁርአን ይበቃናል የሚሉ ሰዎች አላህ ሱብሓነሁ ወተዓላ ይጠብቃል። ከዛም ምን አለ? ሁሉም ግን ግዴታቸው ወደው ሳይሆን ባፍንጫቸው ቁርአን የአላህ ለመሆኑ ወህይ ለመሆኑ ይቀበሏታል። በግድ ተገዶ በቁርአን ያመነ በግድ ተገዶ በሐዲስ ያመነ እንዳመነ ይቆጠር። እምነት የሚባለው ነገር አምኛለሁ የሚለው ከምላስ መውጣት ብቻ ሳይሆን በልብ ማመን፣ በምላስህ መናገር፣ በአካልህ መስራት የሚጠይቅ ተግባር ስለሆነ
ስለዚህ ተገዶ ያመነ ሰው እንዳመነ አይቆጠርም። ይህ ሰው እንዳለው በግዳቸው ያምኑታል አለ። በግድ ያመነ ሰው እንዳመነ አይቆጠርም። በቁርአንና ሐዲት ስናምን ከልባችን ከውስጥ የመነጨ እምነት ሊሆን ይገባል። አሁንም ወደ ቁርአን መለስ። አሁንም ወደ ቁርአንና ሐዲት አላህ ሱብሓነሁ ወተዓላ ይመልሰን። የነቢዩ ሰለላሁ ዐለይሂ ወሰለም ሐዲት ለማጥፋት የሚፍጨረጨሩ አካላትን በሙሉ ፀሐይን መጋረድ እንደማይቻል አውቀው ወደ ቁርአንና ሐዲት መልእክት የሚመለሱ አላህ ሱብሓነሁ ወተዓላ ያድርጋቸው። ትክክልም መስሏቸው ይህ መጥፎ ተግባራቸው አምሮ ታይቷቸው በዚህ ላይ የሚለፉ ሰዎችንም አላህ ሂዳያውን ይስጣቸው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።